ሲጨምር ይኖራል። ያው ጥናት የዓመተ ምህረት ገደብ ስላለው ማለት ነው። እሱ እንዳለ ሆኖ በኢትዮጵያ በየዓመቱ ከ60 ሺህ በላይ አዳዲስ የካንሰር ኬዞች ወይም ደግሞ አዳዲስ ህሙማን ይቀላቀላሉ ማለት ነው። ከነዛ ውስጥ 75% ህይወታቸው ያልፋል። ግን አሁን ዶክተር እንዳሉት ብዙዎቹ ወደዛ የሚዳረጉት ለምንድን ነው? በጣም ቆይተው ስለሚሄዱ ነው። ደረጃዎቹ ተስፋፍተው ወይም ደግሞ ከፍ ብለው ስለሚሄዱ ማዳን የሚቻሉበት ደረጃ ላይ ያለውን ነገር እሱን ሳይደረግ ማድረግ እየተቻለ ስላልሆነ ወደዛ ይሄዳል የሚል ጥናቶችን እያነበብኩ ነበረ። ከዛ ውጭ እንደገና ወይም ከነዚህ ውስጥ ማለት ነው ከ60 ሺህ በላይ ያልናቸው ከ90% በላይ በጣም ዘግይተው ነው የሚሄዱትና ወደዚህ ወይም ደግሞ መከላከል ወይም ደግሞ ከሞት ቢያንስ ከእግዚአብሔር ቀጥሎ ማለት ነው መድረስ የሚቻልበትን ነገር ማሳጠር ማይቻለው ወይም የመኖሪያ እድሜን መጨመር ማይቻለው ቅድመ ምርመራ ላይ ጠንክረን ስለማንሰራ ነው። ጀስት ይሄ ከመድኃኒቱ ጋር ተያይዞ ያለው ጉዳይ እንዳለ ሆኖ ማለት ነው። ያ ማለት እንግዲህ ዛሬ ስንገናኝ አንደኛው የተገናኘንበት ቅድመ መከላከልንም ልንነጋገር ወይም ደግሞ ቅድመ መከላከል ላይ ብንሰራ እኛም ባለቤት ሆነን የዚህ ጉዳይ ባለቤት ሆነን እዛ ላይ ግንዛቤ ብንፈጥር ብዙ ነፍሳትን ማዳን እንችላለን። ብዙ በለቅሶ ውስጥ ያሉ እንግዲህ ካንሰር በጣም ከባድ ነገሩ ዝምተኛ ነው አይደለ? ዝምተኛ ነው። ቀስ እያለ ነው። ቀስ እያለ ጊዜ በጊዜ ቀን በቀን ነው ብዙ ነገራችንን እየቆረጠ የሚሄደውና በዛ ሂደት ውስጥ እሳቸው እንዳነሱት በጣም ብዙ ቤተሰብ ይበተናል። ብዙ የደስታ ቤቶች በሀዘን ድባብ ይዋጣሉ። ቀድመን እነዛን ነገሮች መከላከል ከሆነ በኋላ ደግሞ በመጀመሪያ ደረጃ ላይ እያለ መሄድ የተሻለ ውጤታማ ማድረግ ይቻላል የሚል መረጃዎቹን እያየው ስለነበረ ነው። በዚህ ሂደት እንግዲህ ሴቶች የበለጠ ተጠቂ ናቸው። እንደተባለው በኢትዮጵያ በተለይ ከጡት ካንሰር ጋር ተያይዞ ሴቶች የበለጠ ይጎዳሉ። እንደገና ሴቶች ተጎጂ ናቸው የምንለው ደግሞ በቤተሰብም በሀገርም ብዙ ነገር የቆመው በሴቶች ስለሆነ በቤተሰባቸውም እንዲህ አይነት ህሙማን ሲኖሩ ብዙ ዋጋ የመክፈሉ ነገር ወደ እናቶች ስለሚመጣ እሱ ላይ ደግሞ ሴቶችን የበለጠ ልንጠብቅ ከፈለግን ደግሞ ካንሰር ላይ አንድ ትኩረት አድርገን መስራት አለብን የሚለውን ትንሽ ያየኋትን ነገር እንደማያያዣ ለማንሳት ነው። ቀጣይ እንግዳ አሁንም አሉን። ዶክተር ወንጌል ጸጋይን ነው የምጋብዘው። ኦንኮሎጂስት ናቸው። ወደ መድረክ እጋብዛለሁኝ። በካንሰር ግንዛቤ ላይ እንዲሁም ደግሞ ቅድመ ምርመራ ያልነው ላይ ማለት ነው ምን እያለ ነው የሚለውን ነገር እሳቸው ያቀርቡልናል። ወደ መድረክ እጋብዛለሁ። እንዴት አመሻችሁ። ቤሊሻ ፋውንዴሽን እንዲሁም ደግሞ በቤሊሻ ፋውንዴሽን ኮዝ አምናችሁ እዚህ የተገኛችሁ እንግዶቻችን በሙሉ እናመሰግናለን ስለመጣችሁ። መስኪ እንዳለችው ስሜ ዶክተር ወንጌል ጸጋይ ይባላል። በቅዱስ ጳውሎስ ሆስፒታል ሚሌኒየም ሜዲካል ኮሌጅ የካንሰር ሕክምና ክፍል መምህርና ስፔሻሊስት ሐኪም ነኝ። እንግዲህ ይቺን ብሉ ብላክ ሪባን እንደምታዩት የምንገኝበት ማርች የኮለን ካንሰር ወይም ደግሞ የትልቁ ካንሰር ግንዛቤ ማስጨበጫ ወር ነውና እቺን ምልክት ተጠቅሜያለሁ ለማለት ነው። ኦኬ እንግዲህ ዛሬ ዲስከሽናችንን የምንጀምረው ብዙ ጊዜ ካንሰር ምንድን ነው ከሚለው ነገር ነው የምንጀምረውና ግን ምን አይደለም ካንሰር ምን አይደለም ከሚለው ብንጀምር ደስ ይለኛል ዛሬና ካንሰር ግድግዳ አይደለም ራዘር በር እንደሆነ ነው ማስበው። ለምን በራልን ካላችሁ ብዙ ጊዜ ሰርቫይቨሮች ከዳያግኖሲሱ በኋላ ህይወት ላይ ሁለተኛ እድል እንደተሰጠኝ እቆጥራለሁኝ። የተሻለ የአኗኗር ዘዬ ወይም ደግሞ ላይፍ ስታይል እንድከተል ሆኛለሁኝ። አሁን ሞር በትኩረት ሬጉላር ፎሎ አፖችን አደርጋለሁኝ። ከዛ ደግሞ ከራሳቸው በላይ ለሆነ አላማ ይቆማሉ ማለት ነው። ስለዛ በር ሆነ ማለት አይደለም። ሌላ ያልሆነው ነገር ተላላፊ አይደለም። ካንሰር ተላላፊ አይደለም። ይሄንን ፖይንት ሳነሳ ሊገርማችሁ ይችላል፣ ግን በጣም ብዙ ጊዜ ነው እኔ የምሰራበት ኦፒዲ ውስጥ አስታማሚዎች የሚጠይቁኝ ህፃን ልጆች አሉኝ ቤት ይተላለፍ ይሆን፣ ሌሎች ሰዎች አብረውኝ ይኖራሉ፣ ምን ጥንቃቄ ማድረግ አለብኝ ይላሉና ሌላ የእርግማን ውጤት አይደለም። አያቶቻችን አባቶቻችን በሰሩት ስህተት የሚመጣ
ህመም አይደለም። የሴሎች የመዛባት ወይም ደግሞ ኮንትሮልድ ባልሆነ መልኩ የመዛባት ውጤት ነው። የሞት ፍርድም አይደለም። ኦኬ ሰው ካንሰር ተያዘ ሲባል ለየለት አበቃለት ማለት አይደለም። ቅድም እንዳልኳችሁ እንደውም ለህይወት ሁለተኛ ቻንስ ሊሆን ይችላል። ካንሰር እድሜን አይመርጥም። ብዙ ጊዜ ያለ ሚስኮንሰፕሽን ምንድነው? ካንሰር የትልልቅ ሰዎች ህመም ነው ተብሎ ይገመታል እና በተለይ በእኛ ኢፒዲሞሎጂ እኛ ሀገር ባለ ኢፒዲሞሎጂ በጣም ብዙ ወጣቶች በካንሰር ተይዘው ይመጣሉና በማህበረሰቡ እንዲሁም በእኛ በኬር ጊቨሮቹ ያለ ክፍተት ምንድነው? መጀመሪያ ሞር ኢንፌክሸስ ነገሮችን እንደ ሀገርም አይደለም ነገሮችን የማሰብ ነገር አለና ካንሰር ኦን ደ ሊስት መጨረሻ ላይ የሚመጣልን ሀሳብ ነውና በዚህ ምክንያት ብዙ ጊዜ ዳያግኖሲስ ዲሌይድ ይሆናልና የኔ ሪሰንት ኤክስፒሪየንስ የ19 ዓመት ሴት ወጣት ልጅ በ3ኛ ደረጃ የጡት ካንሰር ጀስት 2 ዊክስ አጎ ጳውሎስ እንዳየው ትዝ ይለኛል። ስለዛ እድሜ የማይመርጥም ለማለት ነው። የሀብታም በሽታ ብቻም አይደለም። ኦኬ ኢንፋክት የሁሉንም በር የሚያንኳኳ ነው። ኦኬ በባንክ አካውንታችን ላይ ተመስርቶ አይደለም የሚመጣውና ነገር ግን የሀብት መጠናችን እንዲሁም ባለን ሀብት ጤናን አክሰስ ማድረግ መቻል አለመቻላችን ግን የሕክምና አውትካሙ ላይ ወይም የካንሰር አውትካሙ ላይ ለውጥ ያመጣል ማለት ነው። ኦኬ ሶ በባህል መድኃኒት ብቻ ልንቀርፈው የምንችለው ነገር አይደለም። ኦኬ እንዲሁም ደግሞ ሁሌም ምልክት ይሰጣል ማለት አይደለም። ኦኬ ሶ ዳትስ ዋይ የዛሬው ትልቁ ዓላማ የቅድመ ካንሰር ምርመራ የሚለው ሀሳብ የመጣው ብዙ ጊዜ ምልክት ስለማይሰጠን ነው። ኦኬ ሶ አጠር ያለች ማብራሪያ የካንሰር ምንነት ላይ ይሄ የምታዩት ሰውነት በቢሊዮኖች በሚቆጠሩ ሴሎች የተሰራ ነው። እነዚህ ሴሎች መመሪያ ወይም ደግሞ ኮንትሮል የሚያደርጋቸው አሁን ማደጊያ ነው፣ አሁን መሞቻ ነው፣ አሁን በሌላ የምትተኩበት ነው የሚል የቁጥጥር ስርዓት አለ። ይሄ መመሪያ ዲኤንኤ ይባላል። ይሄ መመሪያ ላይ መዛባት ወይም ደግሞ ብልሽት በሳይንሱ ሚውቴሽን ሲኖር በጊዜ መሞት ያለበት ሴል አይሞትም፣ መባዛት የሌለበት ሴል ይዛባል፣ ይባዛል። በዚህ ምክንያት ካንሰር የተሰኘው ህመም ይከሰታል ማለት ነው። ሶ ካንሰር የሚፈጠረው በሴሎች ከተፈጥሮ ቁጥጥር ውጪ በሆነ በተዛባ ሁኔታ ሲራቡ፣ በዚህ ምክንያት እነዚህ የተዛቡ የሴሎች ክምችቶች እጢ ሲፈጥሩ ወይም እባጭ ሲፈጥሩ ቲዩመር ወይም እጢ እንለዋለን። ይሄ እጢ ደግሞ ከተነሳበት ቦታ ለምሳሌ ከአንጀት ግድግዳ ላይ ከሆነ መጠኑ በጣም ተልቆ ቁጥሩ በጣም በዝቶ ከተነሳበት ቦታ ተለይቶ በደም ወይም በሊምፍ አማካኝነት ወደ ሩቅ ቦታዎች ሲሄድ ደግሞ ተሰራጨ እንላለን ማለት ነው። ኦኬ ሶ ካንሰር ከምናስበው በላይ ቅርባችን ነው። ኦኬ ጥናቶች እንደሚያሳዩት በአንድ ላይፍ ታይም ከሁለት ሰዎች አንዱ በካንሰር የመያዝ እድል አለው ማለት ነው። ፈራንም ሸሸንም ከምናስበው በላይ ቅርባችን ነው። በተመሳሳይ ሁኔታ ሃሪሰን ፕሪንሲፕል ኦፍ ኢንተርናል ሜዲሲን የህክምና ባለሙያዎች ካላችሁ ታውቁታላችሁ። በጣም ደስ የሚለኝ እንትን አለውና 1 out of 3 ካንሰርስ አር ኪውረብል ይላል እና ምን ያህል ኪውረብል እንደሆነ ነገር ግን የሚገኝበት ደረጃና ያው አቬይለብል የሆኑት የህክምና አማራጮች ደግሞ ትልቅ አስተዋጽኦ እንደሚያደርጉ ነው የሚያሳየን። ኦኬ ሶ እንደምታዩት ነጣ ያሉት ኖርማል ሴሎች ናቸው። ቀደም ያልናቸው የሴሎች የተዛባ ሁኔታ መራባትና እጢ ወይም እባጭ ነገር ሲፈጥሩ ያቺ ቡኒ ነገሯ እሷን ታመላክታለች። እሺ ሶ የቅድመ ካንሰር ምርመራ ምንድን ነው ወደሚለው ፖይንት ያመጣናል። ኦኬ ሶ የቅድመ ካንሰር ምርመራ ማለት እንደዚህ በቀይ ያደረኳቸው ነገሮች አጽንኦት እንድትሰጡልኝ ስለፈለኩ ነው። አንድ ጤነኛ ሰው ምንም አይነት የህመም ምልክት ሳይኖረው እድሜውን ያማከለ የቀደሙ ልምዶች ካሉት ለምሳሌ የሲጋራ የሚያጨስ ከሆነ፣ አልኮል መጠጥ ተጠቃሚ ከሆነ፣ እንዲሁም ህመሞች ጉበት ቫይረስ ካለ፣ የኤችአይቪ ኢንፌክሽን ካለ፣ የተለያዩ ህመሞች የአንጀት ምች ካለ ይሄንን ግንዛቤ ውስጥ በመክተት ለምሳሌ አንድ ሲጋራ የሚያጨስ ሰው ያጨሰበት የጊዜ ርዝመትና በቀን ውስጥ የሚያጨሰው ሲጋራ ከኮንሲደሬሽን ውስጥ ገብቶ በሆነ ጊዜ ላይ በአመት አንዴ
የደረት ሲቲ ስካን አድርግ ሊባል ይችላል። የማያጨስ ሰው ግን ይሄ ምርመራ አያስፈልገውም ማለት ነው፣ ወይም ቅድመ ምርመራ አያስፈልገውም። ስለዛ የቀደም ልምዶችን ከግምት ውስጥ በማስገባት ዓለም አቀፍ መመሪያዎች ወይም ደግሞ ጋይድላይኖች በሚያዙት መሰረት በተለያየ የምርመራ አይነቶች የሚደረግ ምርመራ ነው። ኦኬ ሶ ለአንዳንድ ካንሰሮች የደም ምርመራ ብቻ ማድረግ የቅድመ ካንሰር ምርመራ ማድረግ በቂ ሊሆን ይችላል። ለአንዳንድ የካንሰር አይነቶች የፊዚካል ኤግዛም ወይም የአካላዊ ፍተሻ ብቻ ማድረግ በቂ ሊሆን ይችላል። አንዳንድ ካንሰሮች ደግሞ በተለያዩ መመርመሪያ መሳሪያዎች ሊሆን ይችላል ቅድመ ካንሰር ምርመራው የምናደርገው። ስለዛ በዚህ ምክንያት ይለያያሉ ማለት ነው። ሌላው በጣም ኢምፖርታንት ፖይንት ቀጣይነት ያለው ነገር ነው። ኦኬ ቅድመ ካንሰር ምርመራ የሚጀመርበት እድሜ አለ፣ የሚያበቃበት እድሜ አለ። በዛ ኢንተርቫል ውስጥ ሁሌ በተመከረው ጋይድላይኖች በሚያዙን መሰረት በቀጣይነት ፍሪኩዌንትሊ የሚደረግ ምርመራ ነው። ሶ ብዙ ጊዜ ያው ይሄንን ሼር ማደርጋችሁ ምን ያህል እውቀቱ እያለን እንዴት ተግባራዊ እንደማይደረግ ነው። አሁን የቅድመ ካንሰር ምርመራ እዚህ ውስጥ ምን ያህል ሴት አርጓል ብዬ ብል አይም ሹር አብዛኞቻችሁ አርጋችኋል። ግን ስንቴ ብላችሁ አንዴ ሊሆን ይችላል፣ ሁለቴ ሊሆን ይችላል፣ ምናልባት 6ቴ ማድረግ ኖሮባት አንድ ሴት ማለት ነው። ስለዚህ ቀጣይነት ያለው ነገር ነው። አንዴ ምርመራውን አደረግን ማለት ለሁል ጊዜ ሴኪዩር ያደርገናል ማለት አይደለም። ኦኬ ሶ ምንድነው ጥቅሞቹ ብለን ስንል በመጀመሪያነት በቅድመ ካንሰር ምርመራ ጊዜ የሚገኝ ካንሰር ካለ ወይም ደግሞ የቅድመ ካንሰር እጢዎች ካሉ ከ90% በላይ ኪውረብል ስለሆኑ የመዳን እድሉን ይጨምርልናል። ወጪ ቆጣቢ ነው። አንድ ካንሰር ተከስቶ ደረጃው ከፍ ብሎ እሱን ለማከም ከምናወጣው ወጪ አንጻር የስክሪኒንግ ወይም የቅድመ ካንሰር ምርመራ ወጪን ስናይ በጣም እንደ ሀገር በጣም ወጪ ቆጣቢ ነው። ከዛ ባለፈ ከካንሰሩ የመሞት እንዲሁም ደግሞ ከፍተኛ የአካል ጉዳት ከመድረስ ይቀንስልናል። ኦኬ እና በቅድመ ካንሰር ጊዜ ምርመራ ጊዜ የሚገኙ ካንሰሮች ኤርሊ ስቴጅ ላይ ስለሚሆኑ ብዙ ጊዜ በቀላሉ በቀዶ ጥገና ብቻ ሊታከሙ ይችላሉ። ለምሳሌ ኬሞቴራፒ፣ ጨረር እንዲሁም ሌሎች ተያያዥ የሕክምናዎች ላይ ያስፈልጓቸው ይችላሉ። ሶ አንዳንድ ሰው ኧረ እኔ ያለ አሳ ጎርጓሪ ዘንዶ ያወጣል የሚለው ነገር አለ። ኦኬ ማላቀው ነገር ይሻለኛል የሚለው ራስ ላይ ማአት መጥራት አይደለም። ኦኬ አወቅንም አላወቅንም ያለ ነገር አለ። ኦኬ ካንሰር ሴሎች አይተኙም፣ ማደጋቸውን አያቆሙም። ስለዛ በራስ ላይ ማአት መጥራት አይደለም፣ ይልቅም ሊደርሰው የሚችልን ጉዳት ቀድሞ አውቆ ጥንቃቄ መውሰድ ነው። ሶ ይሄ እንደምታዩት በየወሩ ግንዛቤ ማስጨበጫ ተብሎ የተመደበላቸው የካንሰር አይነቶች ናቸው እና ያለንበት ማርች ወር ለአንጀት ኩላሊት ላይ ለሚነሳ እንዲሁም ደግሞ ከአጥንት መቅኔ ላይ ለሚነሱ የካንሰር አይነቶች የግንዛቤ ማስጨበጫ ወር ተብሎ ይታሰባል። ኦኬ ሶ ይሄ የምታዩት እንግዲህ የእኛን ሀገር ታካሚዎች አልተጠቀምኩም። ፎቶ ባደርግ መጀመሪያ የማደርገው የሲስተር ዜድን ፎቶ ነበር እና ይሄ የፔሸንቶች ቴስቲሞኒ ነው። ይሄ የምታዩት እንግዲህ ጎልማሳ በጣም ፊት ነው፣ ኤክሰርሳይዝ የሚያደርግ ነው፣ ምንም አይነት ስሜት አይሰማውም። ግን የአገራቸው ፖሊሲ ስለሚያስገድድ የስራ ኢንሹራንሱ ስለሚያስገድደው ኮሎኖስኮፒ ማድረግ ነበረበት። ኦኬ ሶ በዛን ጊዜ ስቴጅ 2 ኮሎን ካንሰር ወይም ደረጃ 2 የአንጀት ካንሰር ነበር የተገኘው ማለት ነው። ኦኬ ሶ ምናልባት በፈቃደኝነቱ ላይ ተመስርቶ ቢሆን ኖሮ ይሄንን ቅድመ ካንሰር ምርመራ የሚያደርገው ላያደርገው ሊዘለው የሚችል ነገር ነበርና እንግዲህ አውትካሙን መገመት አያስቸግርም። በተመሳሳይ ሁኔታ እቺ የምታዩት ስቴጅ 0 ዲሲአይኤስ ወይም የጡት ካንሰር በስክሪኒንግ ምክንያት በቅድመ ካንሰር ምርመራ የተገኘላት ነው እና ካንሰር ፊት የለውም ለማለት ነው። ኦኬ ጤነኛ ነኝ ብሎ የሚያስብ ሰው የማያውቀው ፕሮሰስ ሊኖር ይችላል እና ይህንን ከግንዛቤ ውስጥ ማስገብ የግድ ሁሌ የከሳ የጠቆረ ሰው አይደለም ካንሰር ያለውና ይህንን እንድትገነዘቡልኝ ስለፈለግኩኝ ነው። ሶ በሀገራችን ደረጃ እንዲሁም በዓለም አቀፍ ሁኔታ እንደው በስክሪኒንግ ወይም በቅድመ ካንሰር ምርመራ አውትካሙን ወይም ውጤታቸውን ልንቀይር ከምንችላቸው የቶፕ ካንሰር አይነቶች የጡት ካንሰር፣
የማህፀን በር ጫፍ ካንሰር እና የአንጀት ካንሰር ዋነኛዎቹ ናቸው። እነዚህን የመረጥንባቸው ምክንያት የጡት ካንሰር በሀገራችን ያው ከሚከሰቱ የካንሰር አይነቶች ከፍተኛውን ሚና በሴቶችም በወንዶችም ላይ ከሚከሰቱ የካንሰር አይነቶች ከፍተኛውን ደረጃ የያዘ ነው እና በአዲስ አበባ ዙሪያ ያሉ የካንሰር ታሪኮችን የሚመዘገቡበት ካንሰር ሬጅስትሪ ያለን እና በዚህ ላይ ከሚመጡ ጥቁር አንበሳም ከሚመጡ 100 የካንሰር ታካሚዎች 32ቱ የጡት ካንሰር ታካሚዎች ናቸው። ዩ ካን ሲ እንግዲህ ምን ያህል በርድኑ ከፍተኛ እንደሆነ። እሱ እንግዲህ ብዙ አላደከማችሁም። ከጡት ላይ የሚነሳ ካንሰር ሌላ እንትን የለውም፣ ሌላ የፊዚዮሎጂ የለውም። ወተት ከሚያመነጭ እና ወተት ከሚያስተላልፍ የጡት ፓርት ላይ የሚነሳ የካንሰር አይነት ነው። ልክ ቅድም ዲስከስ እንዳደረግነው ከነዚህ የጡት ሴሎች ላይ የሚነሳ የሚዛባ የሚባዛ እንዲሁም በእጢ መልክ የሚፈጠር የካንሰር አይነት ነው። ኦኬ ምን ያህል አሳሳቢ ነው የሚለውን ስናይ ቅድም እንደጠቀስኩላችሁ ከ132ቱ የጡት ካንሰር ታካሚዎች ናቸው። ከዛ በጣም የሚያሳዝነው እኛ ሀገር ያለ ኤፒዲሞሎጂ ኦልሞስት 70%ቱ ያ ማለት ከ10 የካንሰር ታካሚዎች 7ቱ አድቫንስድ ስቴጅ ላይ ወይም ደግሞ ኪውር ማድረግ የማንችልበት ደረጃው የገፋ ደረጃ ላይ መጥተው ነው የምናገኛቸው። ይሄ ኤፒዲሞሎጂ ያደጉት ሀገራቶች ስናይ ኦልሞስት 80% ኦፍ ዘ ኬዝስ ደረጃ 1 እና ደረጃ 2 ናቸው እና እንግዲህ ብዙ የግንዛቤ ማስጨበጫ ሰርተናል ብለን ስናስብ ይሄንን ፊገር እናያለን እና እንግዲህ ምን ያህል እዚህ ላይ መስራት እንዳለብን ነው የሚያሳየው። ኦኬ ምልክቶቹ የምታውቋቸው ናቸው። ከሰዓት አንጻር ብዙ ፎከስ የማደርግባቸው ነገሮች አይደሉም። የጡት ካንሰር ቅድመ ምርመራ ምን ይመስላል ብለን በምናይበት ጊዜ ዋናው ኢምፖርታንት ነገር የሚመስለኝ እኔ ሴቶች ስለ ጤናቸው ባይ ዘ ዌይ ወንዶችም ላይ ይከሰታል። ስለዛ ባሎች ለሚስቶቻችሁ ብላችሁ ወንዶች ብቻ ሳይሆን ለራሳችሁ ብላችሁ ማዳመጥ ይኖርባችኋል። ኦኬ አንዲት ሴት ኢምፓወርድ መሆን አለበት፣ መብቃት መቻል አለባት። ኦኬ ሰውነቷን ማወቅ መቻል አለባት። የጡት ካንሰር ቅድመ ምርመራ በጣም አንዱ ኢምፖርታንት ፓርት ምንድነው? በራስ ላይ የሚደረግ የጡት ካንሰር ፍተሻ ነው። ይሄ ደግሞ አንዲት ሴት ለአካለ መጠን ከደረሰች ጀምሮ በራሷ ላይ በየወሩ የምታደርገው ፍተሻ ነው ወይም ብረስት ሰልፍ ኤግዛሚኔሽን የምንለው ነው እና እንግዲህ ቅድም እንደነገርኳችሁ የ19 ዓመት ልጅ በስቴጅ 3 ብረስት ካንሰር ነው የመጣችው እና አምሹር እቺ ልጅ ብዙ ባየችበት ጊዜ ላይ አምሹር የጤና ተቋማት ሄዳለች ምናምን፣ ግን ያለውም ግንዛቤ በተለይ ፕራይመሪ ኬር የምንሰጠው ባለሙያዎች ላይ ሞር እንትን ማለት ነገር አለ። የማሳነስ ካንሰር ላይሆን ይችላል ወደሚለው ነው ሞር ቶታችን እና ዲሌይ ይፈጥራል እሱን እና ይህ ማለት ለሴት ልጆቻችን ሰውነታቸውን እንዲያውቁ ለውጦች ሲኖሩ አፕሪሺየት እንዲያደርጉ እንዲነግሩን እንዲያነቡ ያስፈልጋል ማለት ነው። ኦኬ ይሄ የግል ፍተሻ የወር አበባ የምታይ ሴት የወር አበባ መጥቶ በሄደ በ5 ቀን ውስጥ ፍተሻውን እንድታደርግ፣ የወር አበባ የማታይ ወይም ደግሞ ያረጠች ሴት ደግሞ ሁሌ በየወሩ የተወሰነ ቀን በመምረጥ ፍተሻ እንድታደርግ ያስፈልጋል። ኦኬ ያው ዲቴይሉን አምሾ ሁላችሁም ታውቃላችሁ። ዩቲዩብ ላይ ደግሞ ቪዲዮዎች ገብቶ ማየት ያስፈልጋል። አንደኛው ኮምፖነንት በግል የሚደረግ ነው። ሁለተኛ ደግሞ በጤና ባለሙያ የሚደረግ ወይም ደግሞ ክሊኒካል ብረስት ኤግዛሚኔሽን ነው። ይሄ አንዲት ሴት በተለያየ ምክንያት የጤና ተቋም ልትሄድ ትችላለች። እናት ሆና ልጇን ልታስከትብ፣ ቤተሰብ መከላከያ ልትጠቀም፣ በሌሎች የጤና ጉድለቶች ልትሄድ ትችላለች። የዛን ጊዜ ሄልዝ ሰርቪስ ጊቨሮቹ ይህንን ኦፖርቹኒቲ በመጠቀም ክሊኒካል ብረስት ኤግዛም ማድረግ ያስፈልጋል። ኦኬ ሌላው የጡት ማሞግራም ወይም ደግሞ የጡት አልትራሳውንድ ወይም ደግሞ የጡት ማሞግራም እንደ እድሜዋ ከረንትሊ ያለን ሬኮሜንዴሽን ከ45 ዓመት በላይ ያለች ሴት የጡት ማሞግራም ወይም ደግሞ በኤክስሬ አማካኝነት የሚደረግ ምርመራ አይነት ነው። እሱን እንድታደርግ ይመከራል ማለት ነው። ባለን ሪሶርስ ሊሚቴሽን ወይም ደግሞ የአቅም ውስንነት ምክንያት በየአመቱ ማድረግ ባችል እንኳን አንዲት ሴት ቢያንስ በ2 ዓመት አንዴ እንድታደርግ ይመከራል። የእድሜ ክልሏ በዚህ ውስጥ የሚሞላ ማለት ነው። ይሄ የዚህን ምርመራ የማድረግ ሲግኒፊካንሱን ወይም ጥቅሙ ምንድን ነው ብላችሁ ካላችሁኝ በማሞግራም ወይም ደግሞ በጡት ኤክስሬ አማካኝነት የሚገኝ እጢ
በእጅ ዳብሳ ማግኘት ከምትችለው ከ2 ዓመት በፊት ያለ እጢ ፒክ ማድረግ ይችላል። ስለዚህ በስክሪኒንግ ወይም በቅድመ ካንሰር ስክሪኒንጉ ምርመራ ወቅት የተገኘ እጢ ምናልባት ያንን ምርመራ ባታደርግ ከ2 ዓመት በኋላ ነው ማለት ነው የሚገኘው። እንግዲህ ደረጃው ምን ያህል አድጎ ህመሙ ምን ያህል አድቫንስ አድርጎ ሊገኝ እንደሚችል መገመት ትችላላችሁ። እነዚህ ምስሎች ናቸው ያካተትኳቸው። ማሞግራም ራጅ ያንን ይመስላል። የጡት አልትራሳውንድ ደግሞ እንደምታዩት ነው ማለት ነው። ኦኬ እቺ የምታዩት እጢ ማሞግራም ላይ የምትታይ በቅድመ ካንሰር ምርመራ ወቅት የተገኘች እጢ ናት። እቺ እጢ ምናልባት በእጅ ፊል እስክናደርጋት ድረስ ብንጠብቅ 2 ዓመት ይወስዳል ማለት ነው። ኦኬ እስከ መቼ ታድርግ አንዲት ሴት የቅድመ ካንሰር የጡት ቅድመ ካንሰር ምርመራን እስከ መቼ ታድርግ ብለን ስንል እንትኖች አሉ። 2 ስኩል ኦፍ ቶትስ አሉ። አንዳንድ ጋይድላይኖች 70 ዓመት ላይ ብታቆም ይሻላል ይላሉ። አንዳንድ ሶርሶች ደግሞ አንዲት ሴት 10 ዓመትና ከዛ በላይ በህይወት የመቆየት እድሏን የማይቀንሱ ሌሎች ተጓዳኝ የጤና እክሎች ከሌሏት በስተቀር ሰርቬላንሱን ምርመራውን ማድረግ አለባት ተብሎ ይታሰባል። እኔም ይህንን እደግፋለሁ። ምክንያቱም ክሊኒካችን ውስጥ የ80 ዓመት የ85 ዓመት እናቶች በጡት ካንሰር ይመጣሉ እና ይሄ ስክሪኒንጉ መቀጠል እንዳለበት እንግዲህ ፕራክቲካሊ ያየሁት ነገር ነው። ሌላውና ሁለተኛው በቀላሉ በቅድመ ካንሰር ምርመራ ልናገኘው ወይም ደግሞ አውትካሙን ልንቀይር የምንችለው ነገር የማህፀን በር ጫፍ ካንሰር ነው። ይሄም ሴቶች ላይ የሚከሰት የካንሰር አይነት ነው። በብዛት የሚከሰተው በግብረ ስጋ ግንኙነት ነው። ይህም ደግሞ በግብረ ስጋ ግንኙነት ጊዜ የሚተላለፍ ኤችፒቪ የሚባል የቫይረስ አይነት አለ። ይሄ ቫይረስ ወደ ማህፀን በር ጫፍ ሴሎች በመግባት ዲኤንኤውን ወይም ደግሞ የሴሎቹን የመራባትና የመባዛት ሂደት ዲስራፕት ያደርገዋልና ካንሰር እንዲፈጠር ያደርጋል ማለት ነው። ኦኬ በዋናነት ብዙ አይነት የኤችፒቪ የቫይረስ አይነቶች አሉ። ግን በዋናነት ኤችፒቪ 16 እና ኤችፒቪ 18 የተባሉ የኤችፒቪ ዝርያዎች በዋናነት ካንሰር ኮዝ ያደርጋሉ ተብሎ ይታሰባል። ኦኬ በሀገራችን ያለው ስርጭት ከጡት ካንሰር ቀጥሎ 2ኛውን ደረጃ ይይዛል። በሞት ግን 1ኛውን ደረጃ ይይዛል። እኔ ባለኝ ኤክስፒሪየንስ በጥቁር አንበሳም ተማሪ ሆኜ በነበርኩበት ጊዜ የማየው በጣም ዲግሬዲንግ የሆነ ህመም ነው። በሽታው አድቫንስ ሲያደርግ እንደው ለመንከባከቢያ በቂ ሪሶርሶች ሳይኖር በቂ ግንዛቤ ሳይኖር በጣም ታካሚዎች የሚቸገሩበትና እንደው የሰው ልጅ ኦነሩን ክብሩን ጠብቆ እንዳያልፍ ከሚያደርጉ የካንሰር አይነቶች መካከል አንደኛው ነው እና በጣም ትኩረት ተሰጥቶ ነገር ግን በቀላሉ ልንከላከለው የምንችለው ማለት ነው እና 70% የሚሆኑት ዳያግኖስ ከሚደረጉት መካከል 70% የሚሆኑት ህይወታቸውን ያጣሉ። ኦኬ which is በጣም sad ይህንን በሽታ በክትባትና በቅድመ ካንሰር በቅድመ መከላከል ክትባት 100% መከላከል መቻላችን ደግሞ ፎከሱን ሞር እንድናደርግ ያደርገናል። ኦኬ ኢዚሊ ፕሪቨንተብል እና ማኔጀብል የሆነ ነገር በዚህ ሌቭል እንደው ሰውንና ሀገርን አፌክት ሲያደርግ ማየት ትንሽ ያሳዝናል። ኦኬ ቀላል የቅድመ ካንሰር ምርመራ ነው የሚደረገው። አንዲት ሴት ግንኙነት ማድረግ ከጀመረች በ3 ዓመት ውስጥ ስክሪኒንጉን እንድታደርግ ያ ማለት በቀላሉ ከማህፀን በር ጫፍ በጤና ባለሙያ በሚወሰድ የፈሳሽ ምርመራ የቅድመ ካንሰር ሴሎችን በማየት ለውጦች አሉ ወይ የምናያቸው ሴሎች ላይ አብኖርማሊቲስ አሉ ወይ የሚለውን በማየት የሚደረግ የቅድመ ካንሰር ምርመራ ነው። ኦኬ ይህንን ህመም
ፕሪካንሰረስ ሆኖ ወይም ደግሞ ሲአይኤን ሆኖ ካገኘ ነው ኦልሞስት 100% ኪዩር ሬት በጣም በቀላሉ ከፍተኛ ሙቀትን ወይም ደግሞ ቅዝቃዜን በመጠቀም እኛ ክራዮቴራፒ እንለዋለን በጣም በቀላሉ ልናከመው የምንችለው የህመም አይነት ነው። ኦኬ እንዲሁም አሁን በሀገራችን ደረጃ የተጀመሩ ኢኒሼቲቭስ አሉ። ክትባት ለታዳጊ ሴቶች ከ9 እስከ 14 ዓመት ያሉ ክትባት እንዲወስዱ እየተደረገ ነው። ሶ ይሄ በጣም ጥሩ ነገር ነው። እዚህ ላይ በጣም ግንዛቤ ሊጨምር ይገባል። አሁን ቅርብ ጊዜ ያየሁት ጥናት ይሄ ቫክሲኔሽን ሬቱ ከ50% በታች ነው። ይሄ በጣም ግንዛቤ ላይ መሰራት ያለበት ነገር ነው። ምክንያቱም አውትካሙ እንደው ምን ያህል እንደሆነ ህመሙ ቢከሰት የሚያመጣው ችግር ምን ያህል እንደሆነ ማስረዳት ብንችል እኔ እምቢ ይላል የሚል ወላጅ ያለ አይመስለኝም። ኦኬ ሶ አንድ በጣም ኖት እንድናረግ የምንፈልገው ነገር አንድ የተከተበች ሴት ወደፊት የቅድመ ካንሰር ምርመራ ማድረግ አይኖርባትም ወይ ኢሚዩናይዝድ ናት ወይ የሚለውን ስናነሳ በፍጹም ኦኬ በር ቆልፎ ሌባ እንደመከላከል ነው። ኦኬ ሶ ተከትባለች፣ ግን ደግሞ ስክሪኒንጉን ማድረግ ያስፈልጋል። ለምን ብላችሁ እንዳላችሁ እነዚህ ክትባቶች 14 አይነት የኤችፒቪ ቫይረሶች አሉ ብያቸዋለሁኝና እነዚህ ክትባቶች ፓርቲኩላርሊ የተዘጋጁት በጣም ሃይሊ ቫይሩለንት ለሆኑት ወይም ደግሞ የማህፀን በር ጫፍ ካንሰርን ያመጣሉ ተብሎ የሚታሰቡትን ለ16 እና 18 ዝርያዎች ነውና ሌሎች ዝርያዎችም ስለሚኖሩ ለነዛ ዝርያዎች ተጋላጭ ልትሆን ስለምትችል ኦልዶ በጣም ሲግኒፊካንትሊ ስለሚቀንስ የስክሪኒንጉ ምርመራ ማድረግ ይኖርባታል ማለት ነው። ኦኬ ሶ ይሄ እንደምታዩት በቀላሉ በጤና ተቋማት ምንም አይነት አድቫንስድ የሆነ ወይም ደግሞ በጣም የዘመነ የምርመራ ሂደት ማድረግ ሳይኖርብን በጤና ባለሙያዎች ሊደረግ የሚችል ምርመራ ነው። ይሄም የማህፀን በር ጫፍ ላይ አሴቲክ አሲድ ወይም አቺቶ እንዲሁም ደግሞ አዮዲን በማድረግ የምታዩቸውን የቀለም ለውጦች ይሄ ችግር ሲኖር ወይም አብኖርማሊቲ ሲኖር የምናያቸው ነገሮች ናቸውና በቀላሉ ከነዚህ ልውጥ ፓርቶች ላይ ናሙና በመውሰድ ማረጋገጥ የምንችላቸው ምርመራዎች ናቸውና በጣም በጀት ፍሬንድሊ ናቸው፣ ወጪ ቆጣቢ ናቸው። እንዲሁም ደግሞ በጊዜ ሜዥር ለመውሰድ ወይም ደግሞ እርምጃ ለመውሰድ ይረዱናል ማለት ነው። ኦኬ ሶ ይሄንን እንዳልነው ነው አንዲት ሴት ከ21 ዓመቷ ጀምሮ እስከ 65 ዓመት ወይም 70 ዓመት ድረስ የምታደርገው የቅድመ ካንሰር ምርመራ ነው ማለት ነው። ሰው አንዲት 70 ዓመት የሞላት ሴት ለተከታታይ 3 ጊዜ በየ3 ዓመት የሚደረግ ምርመራ ነው። ሶ በ3 ዓመት አንዴ አይ ቲንክ አንድ ሴት ለብዙ ነገር ጊዜ ያለን አይደለ? ለዚህ ጊዜ ሊኖራት ይገባል። ተሰባስበን ሻይ ቡና እንደምንለው ስፓ ጸጉር ቤት እንደምንለው ሴቶች በአንድነት ደግሞ እንደዚህ ጤናቸውን ለመጠበቅ ኢምፓወርድ ለመሆን ጊዜ ሊኖራቸው ይገባል ብዬ አስባለሁኝና አንዲት ሴት 70 ዓመት የሞላት ወይም ከ65 ዓመት በላይ የሆናት ሴት ለተከታታይ 3 ጊዜያት ያ ማለት for the last 9 years ኔጌቲቭ የሆነ ሪዛልት ካላት ማቆም ትችላለች ማለት ነው። የመጨረሻውና የቅድመ ካንሰር ምርመራ ማድረግ በጣም ትልቅ ለውጥ የሚያመጣበት የካንሰር አይነት የትልቁ አንጀት ካንሰር ነው። ኦኬ ሶ የትልቁ አንጀት ካንሰር በሀገራችን ላይ ከሚከሰቱ የካንሰር አይነቶች ቶፕ 5 ላይ ይገኛል እና በዓለም ላይ በገዳይነቱ በአራተኛ ደረጃ ላይ ይገኛል። ሶ ጥናቶች እንደሚያሳዩን ኦልሞስት 62% ወይም ደግሞ ከ50% በላይ የሚሆኑት የትልቁ አንጀት ካንሰሮች ፕሪቬንተብል ናቸው። ኦኬ በቅድመ ካንሰር ምርመራ ፕሪቬንት ልናደርጋቸው ወይም ደግሞ በመጀመሪያዎቹ ደረጃዎች ውስጥ ልናገኛቸው ከምንችላቸው የካንሰር አይነቶች መካከል ነው። ኦኬ ወንዶችንም ሴቶችንም በእኩል ደረጃ ያጠቃል። የአንጀት ካንሰር በአብዛኛው 45 ዓመትና ከዛ በላይ የሆኑ እድሜ ክልል ያላቸው ሰዎች ላይ የሚከሰት ነው። በእኛ አገር ኢፒዲሞሎጂ እንዲሁም ደግሞ ጠንካራ የቤተሰብ ታሪክ መኖር አለመኖሩን ከግምት ውስጥ በማስገባት በጣም አተ ያንገር ኤጅም ሊከሰት ይችላል። ኦኬ ሶ እነዚህ የምታያቸውን ቅድም ያልናቸው የቅድመ ካንሰር እብጠቶች ወይም ቅድመ ካንሰር እጢዎች
ከሚኖራቸው የካንሰር አይነቶች መካከል የትልቁ አንጀት ካንሰር ዋነኛው ነው። ኦኬ ለዚህ ነው ስክሪኒንግ እዚህ ላይ በጣም ትርጉም የሚሰጠን። ለዚህ ነው እዚህ ላይ የምታዩቸው እብጠቶች ይታያችሁ እንደሆነ አላቅም። ኦኬ እዛ ጥግ ጋር የምታዩት ስሙዝ ነገሩ እንዲህ ውልውል ያለው ጤናማ ወይም ደግሞ ኖርማል የአንጀት ግርግዳ ነው። ኦኬ እዛች ጋር ነጭ ሆኖ አበጥ ያሉ የምታዩቸው ነገሮች አሉና እነዚህ የቅድመ ካንሰር እብጠቶች ወይም ደግሞ ፖሊፖች ናቸው። እነዚህ እድገቶች ናቸው ግን ገና ካንሰር አልሆኑም። ግሮዞች ናቸው፣ እጢዎች ናቸው ግን ካንሰር አልሆኑም። እና የአንጀት ቅድመ ካንሰር ምርመራ በምናደርግበት ወቅት እነዚህን ፖሊፖች በዚህ ደረጃ ላይ እናገኛቸዋለን ማለት ነው። ስለዚህ በቀላሉ በምንሰራው ኮሎኖስኮፒ ወይም ደግሞ በካሜራ የታገዘ አንጀትን የማያ መሳሪያ በቀላሉ ሪሙቭ መደረግ የሚችሉ ናቸው። እና ይሄንን ስናደርግ አንደኛ ስክሪኒንጉን አደረገን ካንሰር የመሆን እድላቸውን ኮምፕሊትሊ አስቀረ ነው ማለት ነው። ኦኬ ለዛ ነው ትርጉም የሚሰጠው። እነዚህ እብጠቶች ካንሰር ከመሆናቸው በፊት 5 እና 10 ዓመት ይፈልጋሉ። ኦኬ ኦቨርናይት የሚፈጠር ነገር አይደለም። እያደጉ ባህሪያቸውን እየቀየሩ ሚውቴሽኑ ወይም ደግሞ መዛባቱ እየጨመረ ከ5 እስከ 10 ዓመት ይፈልጋል። ስለዚህ አንድ ሰው ቢያንስ እንደ ጋይድላይኑ በእድሜ ክልሉ እንደሚመከረው ስክሪኒንጉን በሚያደርግበት ጊዜ በዚህ ስቴጅ ላይ ልናገኛቸው እንችላለን። ስለዛ ሕክምናም ነው ምርመራም ነው ማለት ነው። ኦኬ ለዚህ ነው የቅድመ ካንሰር ምርመራ ትርጉም የሚሰጠው ወይም ሴንስ የሚሰጠን ማለት ነው። ኦኬ ሶ እነዚህ የትልቁ አንጀት ካንሰር የተለያዩ ደረጃዎች ናቸው። ከውስጠኛው የአንጀት ግድግዳ ላይ ይነሳና ወደ ውጭ ይወጣል። በአካባቢ ያሉ የሊምፍ ኖዶች ላይ ወይም ደግሞ ንፍፊቶች ላይ ይሄዳል። ከዛ ደግሞ ደረጃው ከፍ ሲል ወደ ጉበት፣ ወደ ሳምባ እንዲሁም ወደ ሩቅ ኦርጋኖች ይሄዳል ማለት ነው። ኦኬ ሶ ተጋላጭነትን የሚጨምሩ ብዙ ነገሮች አሉ። ኦኬ እንዳልኩት በእኛ ሀገር ኢፒዲሞሎጂ እድሜ በጣም አሁን ያንግ ፔሸንቶች እያየን ነው። ይሄ በተለያየ ምክንያት ሊሆን ይችላል። ሶ የቤተሰብ ጠንካራ ታሪክ ሊሆን ይችላል። ክሮንስ ዲዚዝ፣ አልሰሪቲቭ ኮላይተስ የምንላቸው ለትልቁ አንጀት ካንሰር ተጋላጭ የሚያደርጉ ህመሞች ይኖራሉ። እንዲሁም ደግሞ ከቤተሰብ የሚወረስ ልውጥ ወይም ደግሞ ሚውቴትድ የሆነ ዲኤንኤ ልንወርስ እንችላለን። በዚህ ምክንያት እድሜ ከ45 ዓመት በታች ሆኖ የትልቁ አንጀት ካንሰር ሊከሰት ይችላል ማለት ነው። ኦኬ ሶ ምልክቶቹን ብዬ ብዙ አላሰለቻቸውም። ኦኬ የሚታወቁ ናቸው። ሶ ኢን ጀነራል ግን አንድ 45 ዓመት የሞላው ሴትም ሆነ ወንድ ምንም ምልክት ሳይኖረው ምንም አይነት ስትሮንግ የሆነ የቤተሰብ ታሪክ ሳይኖረው ኢንተርናሽናል ጋይድላይንስ በሚያዙ መሰረት ቢያንስ አንዴ የኮሎኖስኮፒ ወይም ደግሞ በካሜራ የታገዘ በቀጥታ አንጀትን የሚያሳይ መሳሪያ ነው። በሱ ምርመራ ማድረግ ይኖርበታል። ኦኬ ለምንድን ነው ሰዎች ይህንን ምርመራ የሚያደርጉት ብለን ስንል አንደኛ ይፈራሉ። ራሱ ኮሎኖስኮፒ ምንድን ነው ያማል፣ ምንድን ነው? ሁለተኛ ያፍራሉ አይደለ? ብዙ ባህላችን አይፈቅድም ስለ አንጀት ስርዓት፣ ስለ ሰገራ ስርዓት ማውራት ታቡ ነው ብዙ ጊዜና ሲምፕተም እንኳን ኖሮት እንዲህ ኦፕንሊ ዲስከስ አያደርግም ሰው እንደሌላው ነገር ኢንፎርሜሽን እንዳንቀያየር እንኳን ማለት ነው። ስለዛ በቀላሉ አንድ ሰው እድሜው ሲደርስ ስለ ስክሪኒንግ የማወራው ምልክት ስለሌለው ሰው ነው። ኦኬ ምልክት ያለው ሰው 45 ዓመት እስኪሞላኝ ብሎ አይጠብቅም መቼስ አይደለ? ምልክት ያለው ሰው ምርመራ ላረግ ነው የማረጋገጫ ምርመራ ነው የሚባለው፣ ስክሪኒንግ አይባልም። ስለዛ እድሜው የደረሰ ሰው ምናልባት 1 ቀን ወይ 2 ቀን የአንጀት ፕሪፓሬሽን ወይም የአንጀት እጥበት ፈሳሽ ነገሮች እየወሰደ በቀላሉ ዳይጀስት የሚደረጉ ምግቦችን እየወሰደ አንጀት በደንብ እንዲታይ አንጀቱ እንዲታጠብ መድኃኒቶችን እየጠጣ በካሜራ በፊንጢጣ በኩል በካሜራ የታገዘ መሳሪያ በመግባት ሙሉ አንጀቱን ዳይሬክትሊ የአንጀት ግድግዳዎችን የሚታይበት ፕሮሲጀር ነው ማለት ነው። ኦኬ በምርመራ ወቅት ህመም ማስታገሻ ይሰጣል። በምርመራ ወቅት አስፈላጊ የሆነ ማደንዘዣ ይሰጣል። ኦኬ ሶ
ህመም ሳይሆን ዲስኮምፈርት ሊኖር ይችላል፣ ግን ይሄ አብሶሉትሊ ቶለረብል የሆነ ወይም ደግሞ የሚቻል አይነት ዲስኮምፈርት ነው። ህመሙ ተከስቶ ከሚደርሰው ስቃይ ምንም የማይገናኝ ማለት ነው። ኦኬ ሶ ጥሩ ፓርቱ ምንድነው? አንድ ሰው ኔጌቲቭ ኤግዛም ከሆነ ያለው ኮሎኖስኮፒው ኔጌቲቭ ከሆነ ወይም ደግሞ አሳሳቢ የሆነ እንደዚህ ቅድመ ካንሰር እጢ ወይም እባጭ ከሌለው ይሄንን ምርመራ በ10 ዓመት አንዴ ነው የሚያደርገው አይደለ? ሶ በ10 ዓመት አንዴ ምንም እንደው ዲስኮምፈርት ቢሆን እንኳን ቶለሬት ማድረግ አይከብድም ብዬ አስባለሁኝና እንግዲህ እዚህ ኦዲየንስ ውስጥ በዚህ የእድሜ ሬንጅ ውስጥ ያላችሁ ሰዎች ለራሳችሁ ቃል እንድትገቡ የምፈልገው ነገር አመቻችታችሁ ይሄንን ምርመራ እንደምታደርጉ፣ ሴት እህቶችም እንደዛው ከዚህ ቀደም ዲስከስ ያደረግናቸውን ስክሪኒንጎች እንደምታደርጉ ተስፋ አደርጋለሁኝ። ኦኬ ሶ ዛሬ ያሰባሰበን ካንሰርን ፋይት ለማድረግ አክሽን ያስፈልጋል አይደለ? ሶ ብዙ ጊዜ ምንድነው ሰው የማወቅ ችግር አለው ብዬ አላስብም። አት ዲስ ፖይንት በአንድም በሌላ ምክንያት ሶሻል ሚዲያውም አለ፣ በጣም ኢንፎርሜሽኑ መቀያየሩ አለ፣ አዌርነሱ አለ። ግን እንደኔ እምነት በሚያቅ ሰውና በማያቅ ሰው መካከል ያለው ልዩነት ምንድነው? አክሽን ነው። የሚያቅ ሰው አክሽን ካልወሰደ እንደማያቅ ሰው ነው። ኦኬ ስለዛ አክሽን ኢዝ ዘ ዲፍረንስ በሚያቅ ሰውና በማያቅ ሰው መካከል። ሶ አክሽን በየተለያየ ሌቭል ነው። መንግስትና ፖሊሲ አውጪዎች የራሳቸው ሮል ይኖራቸዋል። ሲቪክ ማህበራት እንደ ቤሊሻ ፋውንዴሽን ያሉ የራሳቸው ሮል ይኖራቸዋል። እንዲሁም ደግሞ እኛ እንደ ግለሰብ ለራሳችን የሚኖረን ለትግሉ የሚኖረን ድርሻ ይኖራል እና ፈርስት ኤንድ ፎርሞስት እንግዲህ እኔም እንደ ሐኪምነቴ ብዙ ጊዜ የሚያጋጥመን ሊሚቴሽን ምንድን ነው? ዴዲኬትድ የሆኑ ካንሰር ሴንተሮች የሉም አይደለ? ስለዛ አንድ የካንሰር ታካሚ የጤና ሲስተሙን ናቪጌት አድርጎ ልክ እኛ ጋር ሲደርስ ኦልሬዲ ኤግዞስትድ ነው፣ ፋይናንሻሊ ኤግዞስትድ ነው፣ ፊዚካሊ ኤግዞስትድ ነው። ስቴጅ ማይግሬሽን በጣም አለ። ደረጃ 2 ወይም ደረጃ 1 ሆኖ የመጣ እንደው በህክምና ፕሮሰስ ውስጥ በጣም በቃ ደክሞና ጊዜ ተጓቶ ስቴጁ አድጎ ሊሆን ይችላል የሚመጣው። ኬሩን ናቪጌት እንዲያደርግ የሚረዳ ሲስተም አይደለም ያለውና ምናልባት ዴዲኬትድ የሆኑ ካንሰር ሴንተርስ ቢኖሩ የተሻለ ተደራሽነት ይኖራል ብዬ አስባለሁ። ከዛ ባለፈ አድቫንስድ የሆኑ የተሻለ የመመርመሪያ አቅም ያላቸው የመመርመሪያ መሳሪያዎች እንዲሁም ደግሞ የጨረር ህክምና መሳሪያዎች አቬይለብል እንዲሆኑ መንግስት ቢሰራ፣ የብሔራዊ ጤና መድን ሽፋን እኔ በምሰራበት በቅዱስ ጳውሎስ ሆስፒታል የኬሞቴራፒ መድኃኒት እንጃ ከ2 ዓመት በላይ አይሆንም በጤና መድህን ከቨርድ ከሆነ ኦልሞስት ሁሉም ፔሸንት አውት ኦፍ ፖኬት ነው የሚገዛው። አብዛኛውን የካንሰር መድኃኒት የሚገዛው አውት ኦፍ ፖኬት ነው እና ይሄ ያው እንግዲህ የመንግስት ቦታ የሚመጡ ታካሚዎች ምን አይነት ታካሚዎች እንደሚሆኑ እናውቃለን አብዛኞቻችን እና ይሄ በጣም ፍረስትሬቲንግ ነው እና በእርግጠኝነት የምናገረው ከ50% እና ከዛ በላይ የሚሆኑ ታካሚዎች ፋይናንሻሊ አፎርድ ማድረግ ስለማይችሉ ካንሰር ኬሩን ኮምፕሊት አያደርጉም፣ ሎስ ቱ ፎሎ አፕ ይሆናሉ እና ይሄንን በጣም አጽንኦት እንዲሰጠው የመድኃኒት ተደራሽነት እንዲኖር የካንሰር ህክምና መድኃኒቶች እንዲሁም ደግሞ የጨረር ህክምና ሰርቪስ በናሽናል ሄልዝ ኢንሹራንስ ውስጥ ከቨርድ እንዲሆን የማህበረሰብ የገንዘብ ድጋፍ እድሎች እንዲኖሩ ወይም ደግሞ ብሔራዊ የካንሰር ፈንድ ከተለያዩ ዶነርስ ወይም የግል ባለሀብቶች የሚሰበሰብ ገንዘብን መንግስት በኃላፊነት ተቀብሎ እንደው ማገዝ ቢችል ተቋማትን ለማቋቋም ለማገዝ ቢሰራ ብዬ አስባለሁኝ። እንዲሁም ደግሞ የታክስ ማበረታታት ብዙ ጊዜ ካንሰርን የሚደግፉ ተጓዳኝ ሰርቪሶች ካላደጉ የካንሰር ህክምናው ሊያድግ አይችልም። ከነዚህ ሰርቪሶች መካከል የፓቶሎጂ ወይም ደግሞ የኢሜጂንግ ወይም የምርመራ ሰርቪሶች ካላደጉ ካንሰር ህክምናው አያድግም ማለት ነው እና እነዚህ ሰርቪሶችን የሚሰጡ ድርጅቶች ምናልባት
ታክስ ሬዲዩስ ማድረግ ሊሆን ይችላል። ሪኤጀንቶች የሉም እንባላለን ብዙ ጊዜ እንደዚህ አድቫንስድ የሆኑ ወይም ደግሞ የዘመኑ ፓቶሎጂ ምርመራዎች ውጪ መላክ ይኖርባቸዋል። በዚህ ምክንያት በጣም ብዙ ዲሌዮች ይኖራሉ እና እነዚህ ነገሮች አቬይለብል እንዲያደርጉ ባለሀብቶች የታክስ ማበረታቻ ቢደረግ እንዲሁም ደግሞ ያው የተለያዩ ጅማሬዎች አሉ። ጥቁር አንበሳ ብቻ ነበር ለምሳሌ የብቸኛ የጨረር ሕክምና ፕሮቫይድ የሚያደርገው። አሁን ብዙ ፔሪፌራል ሴንተሮች ላይ የካንሰር ሕክምና ማዕከላት አሉ። ጨረር ሕክምና እየተስፋፋ ነው። ኳሊቲም ላይ ኳንቲቲም ላይ ስቲል መሰራት አለባቸው እና እንዲሁም ማስ ስክሪኒንግ እና የክትባት ካምፔይኖችን ደግሞ ቢደግፍ ብዬ አስባለሁ። የሲቪክ ማህበራት እንደ ቤሊሻ ያሉ ደግሞ ግንዛቤ ማስፋፋት ላይ በጣም ትልቅ ስራ ይጠብቃቸዋል። እንዲሁም ደግሞ መንግስት ላይ ፖሊሲ አውጪዎች ላይ ዩናይትድ ሆኖ ተጽዕኖ ማሳደር ያስፈልጋል። ሪሶርስ ሞቢላይዜሽን ላይ በጣም መስራት ይኖርባቸዋል። እንዲሁም እንዳልኩት ኮምፓሽኔት ሆም መጠለያ ቢካዝ አብዛኛው ታካሚዎቻችን ከክፍለ ሀገር ነው የሚመጡት። ፋይናንሻሊ በጣም ኮምፕሮማይዝድ ናቸው። ሕክምና በሚወስዱበት ጊዜ ማረፊያ ይቸገራሉ፣ መድኃኒቶች መግዣ ይቸገራሉ እና እዚህ ላይ እንደው የተጀመሩ ስራዎች አሉ። ብዙ ኮምፓሽኔት ሆሞች አሉ በካንሰር ታካሚዎች ላይ የሚሰሩ አንዳንድ እንደ ታብኮ ያሉ ህጻናት ላይ የሚሰሩ አሉ። የኢትዮጵያ ካንሰር አሶሲዬሽን ሴቶች ላይ ፎከስድ ሆኖ ይሰራል እና ይሄንን እንግዲህ የተጀመሩ ነገሮችን ቤሊሻም የራሱ ኮዝ እና አላማ ይኖራል ቢደግፉ፣ ሳይኮሶሻል ሰፖርት ግሩፕስ እንዲበረታቱ፣ ይሄ ኮሚኒቲ ፋንዲንግ የኬንያ ተሞክሮ ትዝ ይለኛል እና አንድ ሄርሰፕቲን የሚባል የጡት ካንሰር ህክምና ላይ በጣም ትልቅ ሮል ያለው መድኃኒት አለና ናሽናል ሄልዝ ኢንሹራንሱ ከቨር ስለማያደርገው እንደዚህ ሲቪክ ሶሳይቲስ ከኮሚኒቲ ጋር በመተባበር ሴፓሬት የሆነ ሄልዝ ኬር ፋንዲንግ ሄርሰፕቲንን እንዲያገኙ ታካሚዎች ያደረጉበት አሰራር አለና እነዚህ ላይ ቢበረታ ብዬ አስባለሁኝ። እንዲሁም እኛ እንደ ኢንዲቪጁዋሎች ለራሳችን ጤና ኃላፊነት መውሰድ አለብን። የቤተሰብ የካንሰር ታሪክ ካለ የጤና ታሪክ ካለ በደንብ አዌር መሆን ይኖርብናል እና አይ ቲንክ ብዙ ጊዜ ወሰድኩኝ። አመሰግናለሁ።